ይህ ታሪክ እጅግ ልባችንን ስለነካን እናንተም ትማሩበታላችሁ ብለን ስላሰብን የአንዲት እህታችንን እውነተኛ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለወዳጆቻችሁም ሼር ማድረጉን እንዳትረሱ። ሀና እባላለሁ። ተወልጄ ያደግኩት አዲስ አበባ ነው። የሀብታም ቤተሰብ ልጅ ብሆንም እስከ የተወሰነ ዕድሜዬ በእናትና በአባት እጅ ሙልቀቅ ብዬ ባድግም ከ6 ዓመቴ በኋላ ግን ይህ ዕድል አብሮኝ አልዘለቀም። አባቴ በኤችአይቪ በሽታ ሞተ። በእርግጥ ይህ ቫይረስ እንደነበረበትና በዚህም እንደሞተ ያወቅኩት ካደግኩ በኋላ ነበር። የሆነው ሆኖ ከአባቴ መሞት በኋላ የኑሮ ጫናው እናቴ ላይ ወደቀ። በዛ ላይ ደግሞ እናቴም ልክ እንደ አባቴ በሽታው በደሟ ነበርና መድኃኒት ትወስዳለች። ብዙም ሳንቸገር 10 ዓመቴ ሞላ። በመጠኑም ቢሆን ነፍስ አወቅኩ። አባዬ ሲሞት ቤት ስለነበረን ለሆዳችንና ለትምህርት ቤት ወጪ ካልሆነ በቀር ለቤት ኪራይ አናስብም ነበር። ግን ምን ዋጋ አለው? አባዬ እኛ ሳናውቅ የነበረበት ዕዳ ነበረበት። በዛ ላይ ደግሞ ከእማዬ በድብቅ ሌላ ልጅ ወልዶ ኖሮ በፍርድ ቤት ቤታችን ተሸጠ። የድርሻችን ተሰጥቶን ኑሮን መግፋት ጀመርን። እናቴ በጣም ቆንጆና ወጣትነቷ ያላለፋት ሴት ብትሆንም ኑሮና በሽታ ተዳምረው አጎሳቆሏት። እኔም ይህን ሁኔታዋን ሳይ ያመኛል። ኑሮ ክብድ አለን። ትምህርት ቤቴን ቀይሬ የመንግስት ትምህርት ቤት ገባው። የ5ኛ ክፍል ተማሪ ነኝ። ግን ሁሌም የማስበው እናቴንና ኑሮዋን ነበር። ከመማር ይልቅ ብር ማግኘት የምችልበትን መንገድ ነበር የማሰላስለው። ሁሌም ክፍል ተቀምጬ ከዕድሜዬ በላይ ስላሉ ሰዎች ስራ አስባለሁ። አላጠናም። የምማረውም ሊገባኝ አልቻለም። እናቴ የምትወስደው መድኃኒት የግድ የተመጣጠነ ምግብ ይፈልጋል። ግን የለም። ብር ከየትም ለፍታ ስታመጣ ከምግባችን ይልቅ ለቤት ኪራይና ለኔ ትምህርት መሳሪያ ቦታ ይሰጠዋል። እኔ ግን ትምህርቱን ብተወው እንዴት በተደሰትኩ ነበር። ጊዜያት ሄዱ። 5ኛ ክፍልን ተንጠልጥዬ ባልፍም 6ኛ ክፍል ላይ ግን ለመድገም ተገደድኩ። ያኔ ከትምህርት ሰዓት በኋላ ስራ መስራት እንዳለብኝ ወሰንኩ። ጎረቤታችንን እንደሷ የጽዳት ስራ እንድትፈልግልኝ ነገርኳት። እሷም አገኘችልኝ። ለጊዜው ክረምት ላይ ነን። ያም ማለት ትምህርት የለም። እናቴንም ለቀጣይ የትምህርት ዘመን መግዣ ትንሽ ልስራ ብዬ አሳመንኳት። ስራው የአንድ ወንደላጤ ቤት ጠዋት ሄዶ ማጽዳትና ዕቃ ማጠብ ነው። ሰውየው ሕፃንነቴን አይቶ ቢያዝንልኝም በወር 150 ብር ሊከፍለኝ ተስማማን። አንድ ክፍል ቤት ስለነበር ምንም ሳይከብደኝ 2 ወር ሰራሁ። የትምህርት መከፈቻውና 12ኛ ዓመቴ የሚሆንበት መስከረም ደረሰ። ግን መጥፎ አጋጣሚ። አንድ ቀን ጠዋት ተነስቼ የምሰራበት ሰውዬ ቤት ስገባ ሰውየው እርቃኑን ተኝቷል። አገር ሰላም ብዬ ሰላምታ ጠየቅኩትና ስራ ለመጀመር ጉድጉድ ስል ሳላስበው በሩን ዘግቶ ተጠጋኝ። ሰውነቴን ወረረኝ። መጮህ ፈልጌ ግን ሲከብደኝ ይታወቀኛል። ህልም ይሁን ብዬ አይኔን ጨፍኜ መልሼ ገለጥኩት። ግን አሁንም ይሄ ጨካኝ ሰው ከፊቴ ነው። እምቢ ብትይ በግድ እደፍርሻለሁ። ግን ተስማምተሽ ሳልጎዳሽ የምልሽን አርጊ። ከዛ ከምከፍልሽ በተጨማሪ 300 ብር እሰጥሻለሁ አለኝ። ሳላስበው 300 ብር ማለት በአንድ ላይ በወር 450 አልኩት። በኩራት ወደሱ ያስጠጋኝ። አዎ እናትሽ ገንዘብ እንደሚቸግራት ሰምቻለሁ አለኝ። የገንዘብ ችግሬ ከሰዓታት በፊት ከከተተኝ ፍርሃት እንዳገግም አደረገኝ። ገና እንኳን ለአቅመ ሔዋን አልደረስኩም። 12 ዓመቴ ነው። እሱን ለወሲብ የሚገፋፋ ምንም የለኝም። ጡቶቼ እንኳን የሕፃን ልጅ ከንፈር ነው የሚያክሉት። እምባዬ ሳላስበው ልብሴን ማራስ ጀመረ። ምንም ቃል ሳልናገር በሁኔታዬ መስማማቴን አመነ። ሰውነቴን በእጁ ይነካካኝ ጀመር። ሰውየው ይደፍረኝ ነው። እኔ በድንጋጤ ተርበተበትኩ። ምን እንዳልኩ ባላውቅም ልመና የሚመስሉኝን ቃላቶች በጠቅላላ መቀባጠሬን ቀጠልኩ። ግን አላዘነልኝም። የሕፃን ገላ ለወሲብ እንዴት ይጋብዛል? አላውቅም። ብቻ ከመጀመሪያው ጠነከረብኝና ብጮ ቀርቶ ድምፄን ከፍ አድርጌ ባወራ እናቴንም እኔንም እንደሚገለን ነገረኝ። እኔስ ብሞትም ግድ የለኝም። ግን የእናቴን ስም ሲጠራ ድንዝዝ አልኩ።
በዝምታም ተመለከትኩት። አሁን ከመጀመሪያው ቀዝቀዝ አለና የሚለኝን እንድሰማ አዘዘኝ። እኔም በፍርሃት በማላውቀው ሙቀትና ላብ ውስጥ ተዘፍቄ መስማቴን ቀጠልኩ። እኔ አንቺን መጉዳት አልፈልግም፣ ነገር ግን የማዝሽን ታደርጊልኛለሽ። ደሞ ሕፃን አይደለሽም። ካንቺ በታች ያሉ ባለትዳር ሴቶች መኖራቸውን ላንቺ አልነግርም አለኝ። አባጨጓሬ የሄደብኝ ይመስል ዝግንን አለኝ። ቀፈኝ። በእጄ ገፋሁትና እጁን ከላይ ላይ አነሳሁት። ሳላስበው ብድግ አልኩ። ከየት የመጣ ድፍረት ይሁን ሳላውቀው። እኔ እኮ ሕፃን ነኝ። ብትችል እንደ ልጅህ ልታየኝ ይገባል። የገንዘብ ችግር እንጂ ያለ ዕድሜ የሰው ቤት የሚያሰናዳኝ እንደ ጓደኞቼ የመጫወቻዬ ጊዜ ነበር ብዬ ልህና ንዴት የተደባለቀበት ለቅሶዬን ለቀቅኩት። አንቺም ብሎ ሕፃን አለና በጥፊ መታኝ። ጎቶ ልብሴን አወለቀው። እርቃኔን አስቁሙኝ። ቅድም እንዳልኩሽ ይህን ምስጢር ለራስሽም ደግመሽ እንዳትነግሪው አለና የልጅነት ሕልሜንና ገላዬን ተጫወተበት። ይህም ሆኖ ባስጠነቀኝ መሰረት ለማንም ትንፍሽ ሳልል ኑሮን ቀጠልኩ። እሱ ጋርም ሥራ አላቆምኩም። 6ኛ ክፍልን ተመዝግቤ እማራለሁ ባይባልም ትምህርት ቤት ግን እመላለሳለሁ። ደስታ ከእኔ ራቀ። ስቄ ቀርቶ ፈገግ ብዬ የማውቅበትን ቀን አላስታውስም። እናቴም ከወር ውስጥ 3 ቀን እንኳ ጤነኛ ሆና አታውቅም። ስለ እሷ አስባለሁ፣ ስለ እኔም እጨነቃለሁ። ትምህርት ስለማይገባኝ አስተማሪዎች ሁሌ ይቆጡኛል፣ ይሰድቡኛል። ደስ ሲላቸው ደግሞ ይመክሩኛል። ግን ለእናቴ ስል እማራለሁ። ባይሆን አልማርም ነበር። ሰውየው ሁሌም ቤቱ ካለ ይደፍረኛል። እኔም ለምጄዋለሁ። ገንዘብ የተወሰነ ሲሰጠኝ ለእናቴ መድኃኒትና የተወሰነ አስቤዛ ገዛለሁ። ጊዜን ወልዶ ከመኖርና ከሞቱት መሃል ሆኜ የ8ኛ ክፍል ብሔራዊ ፈተና ደረሰ። ግን አንድ ክፉ አጋጣሚ ተፈጠረ። እኔና እናቴ በተኛንበት ሰውየው ሲደፍረኝ የምለምነውንና የምለፈልፈውን በእንቅልፍ ልቤ ስለፈልፍ ሰምታ በጣም ደንግጣ ቀሰቀሰችኝና ጠየቀችኝ። ጥያቄዋ ድንገት ስለነበረና ተንቼም ስለነበር መዋሸት አልቻልኩም። ስታለቅስ አለቅሳለሁ። በዚህም እናቴ ገብቷት ራሷን ሳተች። ምንም ሳትለኝ ጎረቤት እንኳ ደርሶ ሕክምና ሳትሄድ ደም ግፊቷ እናቴን ላትመለስ ሸኛት። ክፍል 3 ይቀጥላል። ይህ አሳዛኝ ታሪክ ለብዙዎች ትምህርት እንዲሆን ሼር ያድርጉት።